وما ينبغي للرحمن أن يتخذ ولدا قل هو الله أحد الله الصمد لم يلد ولم يولد ككهديان ጋር በመናገር ጊዜ ማስቀደም ያለብን መሰረትን ነው። እኛ ሙስሊሞች እውነተኛ ሙስሊሞች የምናመልከው አንድን አምላክ ብቻ ነው። ሰማያትን ምድርን እኛ ቀደምቶችን አጠቃላይ ፍጥረታትን የፈጠረውን አላህ ሱብሓነሁ ወተዓላ ብቻ ነው የምናመልከው። ነቢያትን፣ ረሱሎችን፣ መላእክቶችን ሌሎችንም አናመልክም። አምልኮ ለአላህ ሱብሓነሁ ወተዓላ ብቻ ነው የሚገባው። በተጨማሪ የአላህ ተባረከ ወተዓላ ባህሪዎችና መገለጫዎች ከፍጡራን ባህሪዎችና መገለጫዎች ጋር የሚገጥሙ አይደሉም። አላህ ሱብሓነሁ ወተዓላ ልጅ የለውም፣ አልወለደም፣ አልተወለደም። የተወለደ አካል መጀመሪያ አለው። የተወለደ አካል ወላጅን ይሻል፣ ወላጅን ይፈልጋል። የተወለደ አካል ማህፀንን ይፈልጋል። የተወለደ አካል እንግዲህ ልጅን ይፈልጋል። የተወለደ አካል ከተወለደ በኋላ ቅርሻትን ይፈልጋል። የተወለደ አካል ከተወለደ በኋላ ብዙ ነገርን ይፈልጋል። የተወለደ አካል ሊበላ ይፈልጋል፣ ሊጠጣ ይፈልጋል። ከበላ ከጠጣ በኋላ የሚከተለው ነገር አለ። ወደደም ጠላም ካና የእኩላን الطعام አላህ ሱብሓነሁ ወተዓላ ዒሳንና እናቱን ሲገልጻቸው ነበሩ ምግብን የሚበሉ ነበሩ። ዑለማ እንደሚሉት ከዚህ በፊትም እንዳወሳነው እዚህ ላይ ምግብ የሚለው በዋናነት ተፈልጎበት አይደለም። እሱም ምንድነው? ከምግብ በኋላ የሚከተለው ነገር በእነሱ ላይ ይሄድ ነበረ። ነገሩ ይህ የሆነ አካል ሊመለክ አይገባውም፣ ሊያመልክ እንጂ። አምላክ ሰዎች እንደፈለጉት የሚያደርጉት አይደለም። አምላክ አይደበደብም፣ አምላክ አይሰቀልም፣ አምላክ በሰዎች ላይ የሚደርስ ነገር የሚደርስበት አይደለም። ነቢያቶችን በተመለከተ ነቢያቶች ሰዎች ናቸው። ምንም እንኳን ከወህይ አንፃር እነሱ የተለየ ነገር ቢኖራቸው ሰዎች ላይ የሚሄደው ነገር በሙሉ በእነሱ ላይ ይሄዳል። ይበላሉ፣ ይጠጣሉ። መብላትና መጠጣትን ተከትሎ የሚሄደው ነገር በአጠቃላይ በእነሱ ላይ ይሄዳል። አጂብ እኮ ነው በጣም። እየበላ እየጠጣ ከበላና ከጠጣ በኋላ የሚከተለው ነገር ሁሉ እየተከተለው አምላክ ተብሎ ይባላል። ኢስላምን የተሰጠ ሰው አላህ ሱብሓነሁ ወተዓላን በሰፊው ሊያመሰግን ይገባዋል። አመስግነን የምንዘልቀው አይደለም። ለዚህ አቂዳ ለዚህ ለጠራ እምነት ማለት ነው። ነገር ግን ዝንጎች ነንና የሚፈለገውን ያህል ይቅርና ከሚፈለገውም ዝቅ ብለን በትንሹም አላህ ሱብሓነሁ ወተዓላ አላመሰገንን። ጠባቂው አላህ ሱብሓነሁ ወተዓላ ብቻ ነው። መጨረሻችንን አላህ ያሰማን።